ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ሄሎ ተማሪዎች እንደምን አላችሁ የተማሪ ወላጆች እንደምን ሰነበታችሁ እኔን ለማታውቁኝ እኔ መምህር መኮንን እባላለሁኝ እንግዲህ እንደምታወቀው ከዚህ በፊት የሂሳብ ትምህርትን በዩቲዩብ እያስተማርኩ እገኛለሁ እናም ዛሬም በዛው መሰረት የአራተኛ ክፍል የሂሳብ ትምህርትን ይዤ መጥቻለሁ እንግዲህ የዩቲዩብ ቻናሌን ለማታውቁ ተማር ልጄ ይሰኛል ይህ ቪዲዮ የደረሳችሁ ተማሪዎች የተማሪ ወላጆች እስከዚህ ቪዲዮ መጨረሻ ድረስ አብራችሁኝ እንድትሆኑና እንዲሁም ደግሞ ይህ ቪዲዮ ለሌሎች ተማሪዎች እንዲደርስና ሌሎች ተማሪዎች እንዲጠቀሙበት ይህንን ቪዲዮ ላይክ ሼር ሰብስክራይብ በማድረግ አጋርነታችሁን እንድታሳዩኝ እያልኩኝ እንዲሁም ደግሞ ማንኛውም ያላችሁን ጥያቄና አስተያየት በኮሜንት ሴክሽን ላይ እንድታስቀምጡልኝ እያልኩኝ በቀጥታ ወደ ዛሬው ቪዲዮ እሄዳለሁ ዛሬ እንግዲህ ያዘጋጀሁት የአራተኛ ክፍል የሂሳብ ትምህርት ነው የአራተኛ ክፍል የሂሳብ ትምህርት ምዕራፍ 9ን ይዤ መጣሁት ማለት ነው የአራተኛ ክፍል የሂሳብ ትምህርት ምዕራፍ 9 ስለ የዳታ አያያዝ ወይም የመረጃ አያያዝ የሚያወራ ነው እንግዲህ ዳታ ወይም መረጃ የምንለው እጅግ በጣም ሰፊና ውስብስብ የሆነ ርዕስ ነው ነገር ግን እኛ የምንመለከተው ምን አይነት ዳታ ነው ብለን ስንመለከት የምንማረው የሂሳብ ትምህርት ስለሆነ ከቁጥር ጋር የተያያዘ ከብዛት ጋር የተያያዘ የመረጃን አይነት በሰፊው እናያለን እዚህ ጋር እንግዲህ ምዕራፍ 9ን በሰፊው ከማየታችን በፊት እዚህ ጋር እንደምትመለከቱት ምዕራፍ 9 ውስጥ ልትማሯቸው የምትማሩትን የትምህርት ርዕሶች ወይም የትምህርት አይነቶች በአጭሩ ገለጻ አደርጋለሁ እዚህ ውስጥ እንግዲህ መረጃ በሚለው ውስጥ መረጃ ማለት ምን ማለት ነው መረጃን እስኬት እናገኛለን ብለን ብንመለከት መረጃ ማለት እንግዲህ የእውነታዎች የቁጥሮች የምስሎችና የመሳሰሉት ስብስብ ሲሆን መረጃ ደግሞ መንግስታዊ ከሆነ ተቋማትና መንግስታዊ ካልሆነ ተቋማት ሊገኝ ይችላል አንድ ዝም ብሎ ተሰብስቦ በጽሁፍ መልክ የተቀመጠ መረጃ ጥሬ መረጃ ይባላል ይህን ጥሬ መረጃ በቀላሉ በማደራጀት ይህንን መረጃ የሚጠቀመው ማንኛውም ግለሰብ በቀላሉ መረጃውን እንዲረዳ በቀላሉ መረጃው ላይ የሚፈልገውን ነገር እንዲያገኝ መረጃ መቀናጀት ወይም መደራጀት አለበት ስለዚህ ተማሪዎች መረጃን በሁለት መንገድ ልናቀናጀው እንችላለን አንደኛው መንገድ ሰንጠረዥ ይባላል ምናልኳችሁ ተማሪዎች በሰንጠረዥ መረጃ ሊቀናጅ ይችላል ምክንያቱም አንድ በሰንጠረዥ የተቀናጀ መረጃ ተጠቃሚው በቀላሉ ሊረዳው ይችላል ማለት ነው ሌላው እና ሁለተኛው መረጃን ልናቀናጅበት የምንችለው ዘዴ ግራፍ ነው በግራፍ እንግዲህ መረጃን አንድ በጣም ሰፊ የሆነ ወይም ደግሞ እንዲሁ በጥሬ ተሰብስቦ ተጽፎ የተቀመጠን መረጃ በግራፍ መልኩ ብናስቀምጠው ይህንን መረጃ የሚጠቀም ማንኛውም ግለሰብ በቀላሉ መረጃውን ሊረዳው ይችላል ማለት ነው ስለዚህ መረጃን የምናቀናጅበት ሁለተኛው መንገድ ግራፍ ነው ለዛም እስቲ ይሄንን ግራፍ እንመልከት ይሄንን ግራፍ እንግዲህ እንደምትመለከቱት ከሆነ የአንደኛ ክፍል የሁለተኛ ክፍል እና የሶስተኛ ክፍል ተማሪዎችን
የሚያሳይ ነው። ይህ ግራፍ ሲሰራ ከሁለት ቋሚ እና አግዳሚ መስመሮች የተሰራ ነው። በዚህ በኩል የምትመለከቱት ተማሪዎች አግዳሚ መስመር ሲሆን እዚህ ጋር ደግሞ እንደዚህ ወደ ላይ የምትመለከቱት ደግሞ ቋሚ መስመር ነው ማለት ነው። ስለዚህ በአግዳሚ መስመር ላይ ሌላ መጠሪያ ስሙ ጠፈርጅ ይባላል ማለት ነው። ምን አልኳችሁ ተማሪዎች? ጠፈርጅ ይባላል። ይህ አግዳሚ መስመር ወይ እንደምትመለከቱት ጠፈርጅ ተብሎ ይታወቃል። ይህኛው ደግሞ ቋሚ መስመር እዚህ ጋር የምትመለከቱት የፈርጅ ተብሎ ይታወቃል። ስለዚህ አንድን በሰንጠረዥ የተዘጋጀን መረጃ በግራፍ ለማስቀመጥ በጠፈርጅ የሚቀመጠው ምንድነው? በየፈርጅስ የሚቀመጠው ምንድነው የሚለውን በሚገባ ማወቅ ያስፈልጋል ማለት ነው ተማሪዎች። በጠፈርጅ ላይ የሚቀመጠው ሁሉ ጊዜ የመረጃ አይነት ነው። በየፈርጅ ላይ ደግሞ የሚቀመጠው ሁሉ ጊዜ የመረጃ ብዛት ነው። ስለዚህ ይህ ግራፍ ደግሞ ስትመለከቱት እዚህ ጋር ሁለቱ አግዳሚ መስመር እና ቋሚ መስመር የሚገናኙበት 0 ነው። ከዛ እንደ መረጃው አይነት ግራፉን ልንሰራ እንችላለን። ይህንን ግራፍ በምንሰራበት ጊዜ የምንከተላቸው ህግና ደንቦች አሉ። አንደኛ እዚህ ጋር እንደምትመለከቱት ከዚህ ከቋሚ መስመር እስከዚህ ያለው ርቀትና በእነዚህ በቋሚ ወይም ደግሞ ባር እንላቸዋለን በእነዚህ በባሮቹ መካከል ያለው ክፍተት ወይም ያለው ርቀት እኩል መሆን አለበት። ሌላው እነዚህን ባሮች ስንመለከታቸው እነዚህ ባሮች ስፋት እኩል መሆን መቻል አለበት። ይህ እንግዲህ አንዱ ግራፍ ስንስል ልንከተለው የሚገባ ህግ ወይም ደንብ ነው። ይሄንን ግራፍ እንግዲህ አንድ ሰው በቀላሉ በመመልከት መረዳት ይችላል ማለት ነው። ከዚህ በመቀጠል በምዕራፍ 9 ውስጥ የምትማሩት ስለ አማካኝ ይሆናል ተማሪዎች። አማካኝ ወይም አቨሬጅ። አማካኝ ወይም አቨሬጅ ማለት ምን ማለት ነው ብትባሉ ሁለትና ከሁለት በላይ የሆኑ ቁጥሮች ከተሰጡን እነዚህን ሁለትና ከሁለት በላይ የሆኑ ቁጥሮች በመደመር ለብዛታቸው ማካፈል ነው። ስለዚህ የምናገኘው አማካኝ ቁጥር እነዚህን ሶስቱን የተሰጡን ቁጥሮች ሊወክልልን የሚችል አንድ ቁጥር ማለት ነው ተማሪዎች። ለምሳሌ እስቲ እዚህ ጋር እንደምትመለከቱት ተማሪዎች የአንድን የሁለትና የሶስት አማካኝ ስንት ነው ልትባሉ ትችላላችሁ። ስለዚህ የአንድ የሁለትና የሶስት አማካኝ ለመፈለግ ምን ማድረግ ነው ያለባችሁ? መጀመሪያ ቁጥሮችን ትደምራላችሁ፣ ከዛ ለብዛት ታካፍላላችሁ። ተመልከቱ እዚህ ጋር ተማሪዎች 1 ሲደመር 2 ሲደመር 3 ብዛታቸው ስንት ነው? 3 ነው። ስለዚህ ሲካፈል ለ3 1 ሲደመር 2 3 ሲደመር 3 6 ይሆናል ማለት ነው። 6 ሲካፈል ለ3 ስንት ይመጣል ማለት ነው ተማሪዎች? 2 ይመጣል። ስለዚህ 2 ምን ትባላለች? አማካኝ ትባላለች። የአንድ የሁለትና የሶስት አማካኝ 2 ነው ማለት ነው። ስለዚህ እንግዲህ በዚህ ውስጥ የምናያቸው እነዚህ ነው። እስቲ እንግዲህ በሰፊው እያንዳንዱን እንመልከት ተማሪዎች። እስከዚያው ድረስ ቪዲዮውን እስከ መጨረሻው እንድታዩ እያልኩኝ እንዲሁም ደግሞ ያልተረዳችሁት ነገር ካለ ወይም ደግሞ ቪዲዮ እንድሰራላችሁ የምትፈልጉት ርዕስ ካለ በኮሜንት ሴክሽን ላይ አስቀምጡልኝ። ማንኛውንም ሂሳብ ነክ የሆኑ ጥያቄዎች ማንኛውም ሂሳብ ነክ የሆኑ ትምህርቶችን ቪዲዮ ሰራላችኋለሁ። የአራተኛ ክፍል የሂሳብ ትምህርት ምዕራፍ 9 የዳታ ወይም የመረጃ አያያዝ በሚለው ውስጥ የመማር ውጤት ይላል እዚህ መጽሐፋችሁ ላይ። ይህ መጽሐፍ በአዲሱ ካሪኩለም የተዘጋጀ መጽሐፍ ነው። ስለዚህ የመማር ውጤት ይህንን ትምህርት ተማሪዎች ከተማሩ በኋላ ወይም ደግሞ ከዚህ ምዕራፍ ትምህርት በኋላ ተማሪዎች ምን ይጠበቃል? ስለዚህ ከዚህ ምዕራፍ ትምህርት በኋላ ከተማሪዎች የሚጠበቀው ነገር ዳታ እንዴት እንደሚሰበሰብ በሚገባ ይረዳሉ ማለት ነው። እንዲሁም ደግሞ ግራፍ እንዴት እንደሚሳል
ግራፍ እንዴት ይሳል ይችላል፣ እንዲሁም ደግሞ እንዴት ግራፍ ሊተረጎም እንደሚችል ተማሪዎች በሚገባ ይረዳሉ ማለት ነው። እንግዲህ ከዚህ ምዕራፍ ትምህርት በኋላ የሚጠበቀው ውጤት ይሄ ነው። ሌላው ደግሞ በዕለት ተዕለት ኑሯቸው ጋር የተያያዙ የመረጃ አያያዝ ወይም የዳታ አያያዝን በስራ ላይ ያውላሉ። እንዲሁም የተለያዩ ቃላት ፕሮብሌሞችን መፍታት ይችላሉ ማለት ነው። እሺ ቀጥሎ ያለው መግቢያ ነው። መግቢያውስ ምንድን ነው? እንግዲህ እንደምትመለከቱት መረጃ ስንላችሁ እንግዲህ መረጃ እጅግ በጣም አስፈላጊ ነው። መረጃ እጅግ በጣም ወሳኝ ነው። ምን ይላል መሰላችሁ መግቢያችሁ ላይ ተማሪዎች መጽሐፋችሁ መግቢያ ላይ በፍጥነት በማደግ ላይ ባለች ዓለም ውስጥ ዘመናዊ ህይወትን ለመኖር ይላል ወይም የተሻለ ህይወትን ለመኖር መረጃ በጣም አስፈላጊ ነው ይላል። አይታችኋል ተማሪዎች? በፍጥነት በማደግ ላይ ባለች ዓለም ውስጥ ዘመናዊ ህይወትን ለመኖር የተሻለ ህይወትን ለመኖር መረጃ በጣም አስፈላጊ ነው። እንዲሁም ደግሞ አንድ ውሳኔ ላይ ለመድረስ በትክክል የተጠናከረ የተቀናጀ መረጃ ሊኖር ይገባል ማለት ነው። ስለዚህ ታዲያ ዳታዎችን ወይም መረጃዎችን እንዴት መሰብሰብና ማደራጀት እንደሚቻል፣ እንዴት ማቀናጀት እንደሚቻል፣ የተሰበሰበውንና የተደራጀውን የተቀናጀውን መረጃ እንዴት መተርጎም እንደሚቻል በሚገባ ታውቃላችሁ ማለት ነው። ስለዚህ በዚህ ምዕራፍ ውስጥ መረጃን መሰብሰብ እንዲሁም ደግሞ ጭረት ወይም ታህሊን መጠቀም እንዲሁም ደግሞ ቁም ግራፍን መስራት ወይም ደግሞ የተሰራውን ቁም ግራፍ ማንበብ መቻል በሚገባ ታያላችሁ። እንዲሁም በመጨረሻ ላይ ለተሰጡን ቁጥሮች አማካኝ ውጤት መፈለግ ትችላላችሁ ማለት ነው። እንግዲህ ተማሪዎች እስካሁን ባለው እየተከታተላችሁኝ እንደሆነ እየተረዳችሁኝ እንደሆነ ተስፋ በማድረግ ትምህርቴን እቀጥላለሁ። ምዕራፍ 9 የመጀመሪያው ርዕስ ዳታ መሰብሰብ፣ ጭረትን መጠቀም፣ መረጃን ማደራጀት የሚለውን እንመለከታለን። እዚህ ጋር እንግዲህ ትግበራ አለ ተማሪዎች፣ መጽሐፋችሁ ላይ ትግበራ አለ። ይህ ትግበራ እንግዲህ ተማሪዎች ወደ ዋናው ትምህርት ከመግባታቸው በፊት በግሩፕ በመሆን በመወያየት በቀላሉ ቀጥሎ ስለምትማሩት የትምህርት ርዕስ ወይም ደግሞ ትምህርት መረዳት እንደምትችሉ የተቀመጠ ስለሆነ ትግበራውን ለእናንተ ተውና ወደ ዋናው ነጥብ ይሄዳለሁ ማለት ነው። እሺ እዚህ ጋር ምን ያህል መሰላችሁ ተማሪዎች? ከላይ ያሉትን ጥያቄዎች ለመመለስ ጭረት ወይም ደግሞ ታህሊ መጠቀም ይቻላል ማለት ነው። እንግዲህ ጭረት ወይም ታህሊ የምንለው ምልክቷ እቺ ናት። አንድ ከሆነ እቺን እንጠቀማለን። ሁለት ከሆነ ይሄው ሁለት፣ ሶስት ከሆነ ይሄው አራት ከሆነ ይሄው አምስት ከሆነ መረጃችን አምስት ነው። ይሄ እንግዲህ ወይም ይሄ የመንሰላል ምልክት የምታሳየው አምስትን ብዛት አምስትን ይወክላል ማለት ነው። እሺ መረጃችን 6 ነው ብለን እናስብ። 1 2 3 4 አምስተኛው መንሰላል የምንሰራው 6 ይሄ ነው። 7 ስንል ይሄው 8 ስንል ይሄው 9 ስንል ይሄው 10 ቢሆን መረጃችን ይሄው 2 መንሰላል ነው ነገሮች እንጠቀማለን ማለት ነው። ስለዚህ በዚህ መልኩ እንግዲህ ጭረትን መጠቀም ይቻላል። ይሄ ነው። እሺ ወደሚቀጥለው እንሂድ ተማሪዎች። ወደሚቀጥለው ስንሄድ ቁም ግራፎችን ማንበብና መግለጽ ይላል። ቁም ግራፎችን ማንበብ እንዴት ይቻላል? መግለጽ እንዴት ይቻላል? መሳለስ እንዴት ይቻላል የሚለውን ለማመልከት ነው። እንግዲህ ቁም ግራፍ የምንለው ሌላ ስሙ መጠሪያ ስሙ ባር ግራፍ የምንላለን። ሬክታንግሎችን በመጠቀም የምንሰራው ነው። ለምሳሌ እዚህ ጋር እንደምሳሌ ተመልከቱ። አንደኛ ደረጃ ትምህርት ቤት ከ2008 እስከ 2012 ዓመተ ምህረት የተቀበላቸው የአራተኛ ክፍል ተማሪዎች ብዛት ከዚህ በታይ በተመለከተው ሰንጠረዥ ተቀምጧል። ይህ ሰንጠረዥ ነው ተማሪዎች፣ ይህ ሰንጠረዥ ነው። ይህ ሰንጠረዥ ታዲያ የሚያሳየን ይህ መረጃ የተቀናጀ መረጃ የተደራጀ መረጃ እንደሆነ ያሳየናል። ይህንን ሰንጠረዥ በመመልከት ተማሪዎች በቀላሉ ወይም ደግሞ ማንኛውም ግለሰብ በቀላሉ የሚፈልገው መረጃ ያገኛል ማለት ነው። እዚህ ጋር እንደምትመለከቱት የትምህርት ዘመን አለ፣ የተማሪዎች ብዛት አለ።
የትምህርት ዘመን 2008 2009 10 2011 2012 የተማሪዎች ብዛት 2008 ላይ 60 2009 ላይ 80 ተማሪዎች 2010 ላይ 85 2011 ላይ 100 2012 ላይ 70 ተማሪዎች ማለት ነው። ስለዚህ ይህንን ከላይ የተመለከትነው ሰንጠረዥ በመጠቀም እስቲ ግራፍ እንስላለን ማለት። ስለዚህ ተማሪዎች አብራችሁን ሁኑ። እስቲ ግራፍስ እንዴት ነው የምንስለው የሚለውን እንመልከት። እንግዲህ ከዚህም በፊት እንደነገርኳችሁ ግራፍን ለመሳል ቋሚ አንድ ቀጥ ያለ ቋሚ መስመር ወይም ደግሞ ቋሚ መስመርና አግዳሚ መስመር ያስፈልገናል። ቋሚ መስመር ላይ የሚቀመጠው የመረጃ ብዛት ነው። ሁሉ ጊዜ የመረጃ ብዛት ይቀመጣል። ይህ የፈርጅም ተብሎ ይታወቃል። የናልኳቸው ተማሪዎች የፈርጅ ይባላል። የፈርጅ በአግዳሚው መስመር ደግሞ ጠፈርጅ ተብሎ ይታወቃል ማለት ነው። ጠፈርጅ። ይሄኛው ደግሞ ምን ይባላል ተማሪዎች? ጠፈርጅ ተብሎ ይታወቃል። በጠፈርጅ ላይ እንግዲህ የሚቀመጠው የመረጃ አይነት ነው። ለምሳሌ የትምህርት ዘመን እንግዲህ የመረጃ አይነት ነው። የተማሪዎች ብዛት እንዳልኳችሁ በየፈርጅ ላይ ሁሉ የሚቀመጠው ብዛት ነው። ስለዚህ ይህንን መረጃ እንግዲህ ስናስቀምጠው እዚህ ጋር ወደ ሰንጠረዡ እንመለስና ሰንጠረዡ ውስጥ ስትመለከቱት እንግዲህ ትንሹ የምትሉት ቁጥር ወይም የተማሪ ብዛት 60 ነው። ከፍተኛው ደግሞ 100 ነው። ትንሹ 60 ከፍተኛው 100። ታዲያ ይህንን መረጃ በሰንጠረዥ ለማስቀመጥ ከ1 እስከ 100 ብንጽፍ ምንም አይነት ቦታ ስለማይበቃን ለምሳሌ ይህንን ግራፍ ለመስራት አስቸጋሪ ስለሆነ የግዴታ በእኩል ወይም ደግሞ ቁጥሮቹ በእኩል እየጨመሩ እንዲሄዱ ማድረግ መቻል አለብን። ስለዚህ ቋሚ መስመሩና አግዳሚ መስመሩ የሚገናኝበት ቦታ ይህ ቦታ 0 ነው። ስለዚህ በ20 አያውን ግራፍ እንደምትመለከቱት 20 እየጨመረ ነው ሄደው። ልዩነቱ 20 ነው ማለት ነው በሌላ አገላለጽ። ስለዚህ ከ0 እስከዚህ ድረስ 20 ነው። 20 ላይ 20 ሲጨመር ወይም 20 ሲደመር 20 40 ነው። 40 ሲደመር 20 60 ይሆናል። 60 ሲደመር 20 80 80 ሲደመር 20 100 100 ሲደመር 20 120። እንግዲህ ትልቁ መረጃችን እኛ 100 ስለሆነ ትንሹ ያው 60 ነው። ትልቁ 100 ስለሆነ 100 እስከ 100 ይበቃናል፣ ግን እስከ 120 አስቀምጠናል። አሁን ይህንን መረጃ በእኩል ልዩነት ወይም ደግሞ በእኩል ቁጥር በ20 እየጨመረ ባይሄድና ልዩነቱ እንግዲህ ቋሚ መሆን መቻል አለበት። ይህንን ግራፍ ለመሳል እንቸገር ነበር። አሁን እዚህ ጋር እንግዲህ ቁጥሮቹ ለምሳሌ 60 አናቱ ላይ ነው የሚሆነው ወይም ደግሞ 60 ራሱ አለ፣ ምንም ችግር የለውም። ነገር ግን 85 አሁን እዚህ ጋር የለም ተማሪዎች። እንደምት 80 ብሎ 100 ነው ያለው። ግን 85 የት ነው የሚገኘው? በ85 በ80 እና በ100 መካከል ይገኛል ማለት ነው። እንግዲህ ይህ ትምህርት ቤት 2008 ላይ የተቀበላቸው ተማሪዎች ብዛት ያው እንደምትመለከቱት 60 ናቸው። እንደምትመለከቱት 60 ናቸው። እንደገና 2009 ላይ ደግሞ 80 ናቸው። ያው 80 ብለን እናሳያለን። 2010 ላይ 85 ነው። 85 ማለት እንግዲህ ከ80 ትንሽ ከፍ ብሎ እዚች አካባቢ ማለት ነው። 2011 ላይ 100 ተማሪ 100 ደግሞ ያው የምታዩት ይሄ 100 ነው። 2012 ላይ ደግሞ 70 ተማሪ 70 እንግዲህ አሁን በ60 እና በ80 መካከል ይገኛል። እዚች አካባቢ ማለት ነው። እዚች አካባቢ ነው 70 የምትገኘው ማለት እዚች አካባቢ 85ም እዚች አካባቢ ትገኛለች ማለት ነው። እና ስለዚህ በዚህ መሰረት እንዲህ ከሰራው በኋላ ግራፍን በቀላሉ እሰራለሁ። ለምሳሌ 2008 ላይ ያሉ ተማሪዎች ምን አደርጋለሁ? ከ60 ስለሆኑ 2008 ላይ ትምህርት ቤቱ የተቀበላቸው ተማሪዎች ብዛት 60 ስለሆኑ ያው በዚህ መልኩ ያው በተቻለ መጠን ግን ግራፉን ቀጥ ለማድረግ እንሞክራለን። በዚህ መልኩ ያው ቀጥ አግተን እቺን ግራፍ እንሰራለን። እቺ እንግዲህ ሬክታንግል ናት ወይም ባር ናት ማለት ነው። ሌላው እዚህ ግራፍ ላይ ሁሉም እንግዲህ በዚህ መልኩ ይሰራል ማለት ነው። ተማሪዎች በዚህ መልኩ ይሰራላቸው። ግን በዚህ ጋር እንደምትመለከቱት በእነዚህ በእያንዳንዱ ግራፎች መካከል ወይም ደግሞ ቋሚ በባሮቹ መካከል በእነዚህ በቋሚ በሆኑት ሬክታንግሎች ቋሚ በሆኑ ሬክታንግሎች ወይም ደግሞ በባሮቹ ባር ይባላሉ። እነዚህ ቋሚ ሬክታንግሎች ባር ይባላሉ። በእነዚህ መካከል ያለው ርቀት ምንም ሆነ አለበት ማለት ተማሪዎች
እኩል መሆን መቻል አለበት። ሌላው እዚህ ጋር እንደምትመለከቱት እያንዳንዱን ቋሚ ሬክታንግል ወይም ባር ስፋታቸውን እንደምትመለከቱት እኩል መሆን መቻል አለበት። ስለዚህ ይህ ግራፍ ትክክለኛ የሆነ ግራፍ ትክክለኛ የሆነ መረጃ የሚያሳይ ነው። ሲጀመር ደግሞ መረጃው ራሱ የተቀናጀ መረጃ ነው ማለት ነው። ምክንያቱም ይህንን መረጃ በቀላሉ በማየት አንድ ግለሰብ ከዚህ መረጃ መረዳት ይችላል። ለምሳሌ ይህ ትምህርት ቤት በ2011 ስንት ተማሪዎች የተቀበለው 100 በቀላሉ መረዳት ይችላል ማለት ነው። ግን ይሄ መረጃ ዝም ብሎ ተሰብስቦ በጽሁፍ የተቀመጠ ከሆነ ይህንን መረጃ በቀላሉ ለመረዳት አስቸጋሪ ነው። አንደኛ ሰዓት ጊዜያችንን ይሻማብናል ማለት ነው። እንግዲህ መረጃ የምንለው ይሄ ነው። መረጃ ይሰበሰባል። ከተሰበሰበ በኋላ ይህ መረጃ በሰንጠረዥ ይደራጃል። በሰንጠረዥ የተደራጀው መረጃ ደግሞ ወደ ግራፍ ይቀየራል ማለት ነው። ይሄ ነው። እዚህ ጋር እንግዲህ አስተውሉ ብሎ መጽሐፋችሁ ላይ ያስቀመጠው ነገር አለ። ምንድነው የሚለው? እያንዳንዱ ሬክታንግል ቁም ይባላል። አሁን እንግዲህ ግራፍ ላይ እንደተመለከታችሁት እያንዳንዱ ሬክታንግል ቁም ተብሎ ይጠራል። ግራፉም ራሱ ምን ተብሎ ይጠራል ማለት ተማሪዎች? ቁም ግራፍ ተብሎ ይጠራል ማለት። ስለዚህ ግራፍን ለመሳል ተመልከቱ። እዚህ ጋር ተማሪዎች ግራፍን ለመሳል የምንከተላቸው ደንቦች አሉ። እነዚህን ደንቦች ተከትለን ግራፍ ስንሰራ ግራፋችን ትክክለኛ ተቀባይነት ያለው ሙሉ መልእክት የሚያስተላልፍ ሙሉ መረጃ የሚያስተላልፍ ይሆናል ማለት ነው። የአግድም መስመርና ቋሚ መስመር ሁለቱን በቀጥ ዘዊ ላይ ይሰራል ማለት ነው። ወይም ደግሞ ሁለቱ የሚገናኙት አግድም ቋሚ መስመር ተመልከቱ። ይሄ ቋሚ መስመርና ይሄ አግዳሚ መስመር በሚገናኙበት ጊዜ የሚፈጠረው ዘዊ ቀጥ ዘዊ ወይም ማዕዘናዊ ዘዊ መሆን አለበት። ቀጥ ዘዊ ወይም ማዕዘናዊ ዘዊ ካልሆነ ግራፋችን ትክክለኛ አይሆንም። ለምሳሌ አሁን አንድ ሰው ግራፍ ይሰራ እንደዛ አግቶ ቢሰራ አሁን እዚህ ጋር ወይም ደግሞ በደንብ ለማሳየት ግራፉን ሲሰራ ቋሚ መስመሩን አግዳሚ መስመሩን በሚያገናኝበት ሰዓት በትክክል ካላገናኘ የሚፈጠረው ዘዊ አሁን ለምሳሌ እዚህ ጋር ቀጥ ዘዊ አይደለም። ስለዚህ ቋሚ መስመሩና አግዳሚ መስመሩ የሚገናኙበት ቦታ ላይ ወይም የሚፈጠረው ዘዊ ምን መሆን አለበት? ቀጥ ዘዊ ወይም ማዕዘናዊ ዘዊ መሆን አለበት። በዚህ መልኩ የሚሰራ ግራፍ ተቀባይነት የለውም ማለት ነው። የመረጃው ብዛት እንግዲህ አለ፣ የመረጃው አይነት አለ። የመረጃው ብዛት ቅድም እንደነገርኳችሁ ተማሪዎች በቋሚ መስመር ላይ ይቀመጣል። የመረጃው ብዛት በቋሚ መስመር ላይ ሁሌ ሲቀመጥ የመረጃው አይነት ደግሞ በአግዳሚ መስመር ላይ ይቀመጣል ማለት ነው። ወይም በሌላ አገላለጽ የመረጃው ብዛት በየፈርጅ ላይ ሲቀመጥ የመረጃው አይነት በጠፈርጅ ላይ ይቀመጣል ማለት ነው። ሌላው የሬክታንግሎቹ ቁመት በብዛት ላይ ተመስርቶ ይቀመጣል ማለት ነው። በብዛት ላይ ቁመቱ እንግዲህ እንደምትመለከቱት አሁን ይሄ ምን ማለት ተፈልጎ ነው ተማሪዎች? ለምሳሌ እዚህ ጋር እንደምትመለከቱት ይህ ሬክታንግል ቁመቱ የሚወሰነው በዚህ ብዛት ነው ማለት 60 ስለሆነ ቁመቱ ከዚህ ሊበልጥ አይችልም። ይሄኛውም 80 ስለሆነ ቁመቱ ከዚህ ሊበልጥ አይችልም። ስለዚህ እያንዳንዱ ሬክታንግል ቁመት የሚወሰነው በብዛቱ ላይ ነው። ለምሳሌ እዚህ ጋር 80 መሆን ሲገባው እዚህ ጋር መጥቶ 120 ላይ ሊሆን አይገባም ማለት ነው። ይሄ ነው። ሌላው ደግሞ እዚህ ጋር የተቀመጠው አግድም መስመር ላይ የዳታው አይነት ይቀመጣል። ያው ያልኳችሁ ነው እንግዲህ ጠፈርጅ የምንለው ማለት ነው። የዳታ ወይም የመረጃው አይነት ይቀመጣል። በሁሉም ሬክታንግሎች ቋሚዎች ያለው የጎን ስፋት ወይም ደግሞ ርቀት ወይም ደግሞ ክፍተት የሚፈጠረው ክፍተት እኩል መሆን አለበት። ሁሉም የሬክታንግል ቋሚዎች የጎን ስፋታቸው እኩል መሆን አለበት። የጎን ስፋታቸው እኩል መሆን አለበት ወይም ደግሞ እያንዳንዱ ሬክታንግል ስፋት እኩል መሆን አለበት። እንዲሁም ደግሞ በተከታታይ ቋሚዎች ወይም የቋሚ ሬክታንግሎች መካከል ያለው ርቀት እኩል መሆን መቻል አለበት። አንዱ ሰፊ አንዱ ጠባብ መሆን የለበትም ማለት ነው። እንግዲህ ይሄን ይመስላል መረጃ የምንለው ይሄ ነው። መረጃ ደግሞ እጅግ በጣም ሰፊ ነው። መረጃ ይተነተናል። መረጃ እንዴት ይተነተናል ብለን ስንመለከት መረጃ አንደኛ በጾታ ይተነተናል። መረጃ በእድሜ ይተነተናል። መረጃ በትምህርት ደረጃ ሊተነተን ይችላል። በስራ ደረጃ ሊተነተን ይችላል ማለት ነው። መረጃ እንግዲህ የምንለው ሰፊ እና በጣም ሰፊ እንደሆነ ማወቅ ይጠበቅባቸዋል ማለት ነው። እዚህ ጋር እንደተቀመጠላችሁ ምሳሌ ያለ ተማሪዎች ምን ይላል? 20 ቤተሰብ ያላቸው ልጆች ብዛት መረጃ ከዚህ በፊት ተቀምጧል። ለምሳሌ 20 ቤተሰብ ያላቸው የልጆች ብዛት 20 ቤተሰቦች አሉ።
እነዚህ 20 ቤተሰቦች ደግሞ ያላቸው የልጆች ብዛት በዚህ መልኩ ተቀምጧል። 0 2 3 1 እያለ ማለት ነው። ይህንን መረጃ በጭረት ሰንጠረዥ በምትሰሩበት ሰዓት ጭረት ተጠቀሙ፣ እንዲሁም ቋሚ ግራፍ ስሩ ይላል። እስቲ እንዴት ነው የምንሰራው የሚለውን እዚህ ጋር እንመልከት። ለምሳሌ እዚህ እንግዲህ የመረጃው ብዛት እንግዲህ ስንመለከት ሰንጠረዥ ጋር የልጆች ብዛት አለ እዚህ ጋር ደግሞ ጭረት አለ ወይም ታሊ እንለዋለን። እዚህ ጋር ደግሞ ድግግሞሽ አለ። ለምሳሌ 0 የሚያሳየው ወይም ደግሞ የልጆች ብዛት ምንም ልጆች ብዛት ወይም ምንም ልጅ የሌላቸው ብዛታቸው 3 ነው። ጭረቱ ያው 1 2 3 ማለት ነው። አንድ የመረጃው የልጆች ብዛት አንድ ድግግሞሹን ነው የምናየው። ድግግሞሹ 4። አሁን እዚህ ጋር አንድ ስንል አንድ አይደለም። እዚህ ድግግሞሹ ስንት ነው? 4 ነው። ስለዚህ ያው 4 2 ያላቸው ድግግሞሽ 6 ነው። ያው 6 3 ያላቸው ድግግሞሹ 4 ነው። ያው 4 ያላቸው ድግግሞሹ ስንት ነው? 3 ነው። አጠቃላይ ድምሩ 20 ይመጣል ማለት ነው። ይሄን ሲደምሩት ድምሩ 20 ይመጣል። ይሄ እንግዲህ በምን የተቀመጠ ነው? በሰንጠረዥ የተቀመጠ ነው ማለት ነው። ስለዚህ ይሄን ደግሞ እንግዲህ በግራፍ ስናሳየው ምንድነው የሚሆነው? እንደምትመለከቱት እንግዲህ መጽሐፋችሁ ላይ ያው ቋሚ መስመር እና አግዳሚ መስመር አላሳየም፣ ዝም ብሎ ግራፉን ያስቀምጠው። ይህ እንግዲህ እንደምትመለከቱት ቋሚ መስመር ነው ማለት ነው። ይህ ቋሚ መስመር እንግዲህ የፈርጅ ተብሎ ይታወቃል። እንዲሁም ደግሞ ይህ ግራፍ ሲሰራ አግዳሚ መስመር አለው ማለት ነው። ይህ አግዳሚ መስመር እንግዲህ ያው እኔ የምጠቀመው እንግዲህ ቀጥ አላለልኝም። በእርግጥ እናንተ ተማሪዎች ቀጥ ያለ መስመር እንደሆነ ማሰብ መቻል አለባችሁ ማለት ነው። ስለዚህ ይህ የፈርጅ ይባላል። ይህ ደግሞ ጠፈርጅ ተብሎ ይታወቃል። በየፈርጅ ላይ ሁልጊዜ የሚቀመጠው የመረጃ ብዛት ነው። እንደገና በጠፈርጅ ላይ ሁልጊዜ የሚቀመጠው የመረጃው አይነት ነው። እዚህ የልጆች ብዛት ምን አይነት የልጆች ብዛቱ ምንድነው? የመረጃ አይነት ነው። ይሄንን ማወቅ አለባችሁ። የልጆች ብዛት ስላለ በጠፈርጅ ላይ የሚቀመጠው ብዛት እንዳይመስላችሁ ተማሪዎች። ይህ የመረጃ በጠፈርጅ ላይ ሁልጊዜ የሚቀመጠው የመረጃ አይነት ነው። ለምሳሌ ምንም ልጆች የሌላቸው ድግግሞሹ ቅድም እዛ ላይ እንዳየነው ድግግሞሽ ስንት ነው? 3 ነው ማለት ነው። 3 ነው። አሁን እዚህ ጋር እንደምትመለከቱት ቅድም ካሳየኋችሁ ግራፍ አንፃር እዚህ ጋር አንድ ነገር ተማሪዎች ልትረዱልኝ ይገባል። ምክንያቱም ይህ መረጃ ወደዚህ ልመለስና አሁን ይህ መረጃ ከፍተኛው ድግግሞሽ ስትመለከቱት ከፍተኛው ስንት ነው? 6 ነው። ከፍተኛው ቁጥሩ ማለት ነው። ትንሹ የምንለው ደግሞ 3 ነው። ስለዚህ ይህ መረጃ የያዘው ቁጥር አነስ ያለ ስለሆነ የግድ ይሄንን በእኩል መክፈል ወይም በእኩል እየጨመረ እንዲሄድና በኢንተርቫል ማስቀመጥ የለብንም። ቀጥታ ከአንድ እስከ 10 ማስቀመጥ እንችላለን ማለት ነው። ለምሳሌ እዚህ ጋር ከ0 ብንጀምር ይሄ ማለት 0 ማለት ሁለቱ ቋሚ መስመሩና አግዳሚ መስመሩ የሚገናኙበት 0 ነው። 1 እዚህ ጋር አለ። 2 3 4 5 6 7 አሁን በእነዚህ ቁጥሮች መካከል ያለው ልዩነት ስንት ነው? 1 ነው። ወይም በአንድ እየጨመረ ይሄዳል። ይሄን ለማሳየት ደግሞ 7 ሲቀነስ 6 1 ነው። በአንድ እየጨመረ ነው የሚሄደው። 0 ሲደመር 1 ነው። 1 ሲደመር 1 2 ነው ያለ ይቀጥላል። ስለዚህ የልጆች ብዛት 0 የሆነ ወይም የሆነ ስንት ነው ብዛታቸው? የቤተሰብ ድግግሞሹ 3 ነው ማለት ነው። እዚህ ጋር ካስፈላጊ ከሆነ 3 ብለን መጻፍ እንችላለን። እንደገና ደግሞ አንድ የልጆች ያላቸው የቤተሰብ ብዛት ስንት ነው? 4 ነው ማለት ነው። እዚህ ጋር እንደምትመለከቱት 4 ናቸው ማለት ነው። 4 ነው። 2 ልጆች ያላቸው ድግግሞሹ ስንት ነው ማለት ነው? 6 ነው። ድግግሞሹ የሚያሳየን እዚህ ግራፉ 6 እንደሆነ ያሳየናል ማለት ነው። የልጆች ብዛት 3 ልጆች ያላቸው ቤተሰቦች ድግግሞሹ የሚያሳየው እዚህ ጋር አሁንም በድጋሚ ስንት ነው ማለት ነው ተማሪዎች? 4 ብሎ ያሳያል። እዚህ ጋር የልጆች ብዛት 4 ልጆች ብዛት ያላቸው ደግሞ ድግግሞሹ የሚያሳየው ስንት ነው? 3 ነው ማለት ነው። ይህ መረጃ እንግዲህ ምን ተብሎ ይታወቃል? ቁም ግራፍ። ይህ መረጃ እንግዲህ የግራፍ ምን ተብሎ ይታወቃል? ቁም ግራፍ ተብሎ ይታወቃል ማለት ነው። ይህ ግራፍ እንግዲህ በምን አይነት ግራፍ ነው ብትባሉ ተማሪዎች? ቁም ግራፍ ተብሎ ይጠራል። እንዴት ቁም ግራፍ ሆነ ቢባል ምክንያቱም ከቋሚ ሬክታንግሎች የተሰራ ስለሆነ ይህ ግራፍ ቁም ግራፍ ይባላል ማለት ነው። እንግዲህ እንደምትመለከቱት ይህን ግራፍ ስትመለከቱት ከላይ ያየናቸውን አንድን ግራፍ በምንስልበት ጊዜ
የምንጠቀማቸውን ህጎችና ደንቦች ተከትሎ እየተሳለ ነው ማለት ነው። ይህ ነው እንግዲህ ይህን ይመስላል እስካሁን ያለው ድረስ። ቀጣዩን ደግሞ እንመለከታለን። እዚህ ጋርም ደግሞ እንደምትመለከቱት ምንድነው ይሄኛው ግራፍ ደግሞ የሚያሳየን ተማሪዎች ለምሳሌ የአንደኛ ክፍል ሴት ተማሪዎችና ወንድ ተማሪዎች ብዛት ስንት እንደሆነ ያሳየናል ማለት ነው። ለምሳሌ እዚህ ጋር ተመልከቱ። አሁን ይሄ ግራፍ ቁም ግራፍ ነው፣ ግን ቁም ግራፍ ሆኖ በጾታ ተከፋፍሎ የተቀመጠ ነው። ለምሳሌ ይህንን ግራፍ አንድ ሰው ለመረዳት አንድ ግለሰብ ይህንን ግራፍ ለመረዳት ይሄ መፍቻ የሚለው ወይም ቁልፍ ልንለው እንችላለን። ይህ ቁልፍ ወሳኝ ነው። ይህ ቁልፍ ከሌለ ይህ ቁልፍ ወይም መፍቻ ከሌለ ይህንን ግራፍ አንድ ግለሰብ አይቶ ወይም አንድ ተማሪ አይቶ ሊረዳው አይችልም። ለምሳሌ እዚህ ጋር እንደምትመለከቱት እንግዲህ ያው ቅድም እስካሁን እንዳየነው ያው የምደጋግምላችሁ ተማሪዎች እንዲትይዙት ነው። ምክንያቱም በምደጋግምበት ሰዓት ትይዙታላችሁ። ስለዚህ ቋሚ መስመሩ ላይ የሚቀመጠው የመረጃ ብዛት ነው ሁሉ ጊዜ ማለት ነው። ሁሉ ጊዜ የመረጃ ብዛት ይቀመጣል። እዚህ ጋርም ደግሞ እንደምትመለከቱት አግዳሚ መስመር ላይ ወይም ጠፈርጅ ላይ የሚቀመጠው የመረጃ አይነት ነው። ስለዚህ ይህ መረጃ አይነቱ እንግዲህ የክፍሎች አሉ። እዚህ የተዘረዘሩ ክፍሎች አሉ። እነዚህ ክፍሎች ውስጥ እንግዲህ ያሉ ሴትና ወንድ ተማሪዎችን ያሳያል። እዚህ ጋር እንደምትመለከቱት ብዛት ነው። እንግዲህ እዚህ ጋር ስትመለከቱ ከፍተኛው እንግዲህ አንድ ክፍል ውስጥ ከፍተኛው 140 ተማሪዎች እንደሆነ የሚያሳየው። ስለዚህ 140 ደግሞ ማለት ቀጥታ ከ1 እስከ 140 ብንጽፍ አስቸጋሪ ስለሆነ ይህንን ግራፍ ለማስቀመጥ ይህንን ግራፍ በእኩል እየጨመረ ቁጥሩ እንዲህ ወይም ልዩነቱ 5 እና 10 ከዛ በላይ እንዲሆን ማድረግ አለብን። ስለዚህ አስቸጋሪ ሊሆንብን ይችላል ማለት ነው። ስለዚህ እዚህ ግራፉ እንደምትመለከቱት እዚህ ጋር ሁለቱ መስመሮች ቋሚ መስመርና አግዳሚው መስመር ወይም ጠፈርጅና የፈርጅ የተገናኙበት እንግዲህ እንደምትመለከቱት ቀጥ የዘው ይፈጥሯል። ስለዚህ ትክክል ነው። ስለዚህ እዚህ ጋር ሁለቱ የሚገናኙበት ቦታ ኦሪጂን የምንለው ያው 0 ነው። ከዛ ከ0 እስከ 20 ምን ማለት ነው? ይሄ ነገር በ20 ግራፍ በ20 እየጨመረ ነው የሚሄደው። እዚህ ጋር 0 አለ፣ 20 አለ፣ 40 ላይ ሲደመር 20 60 ሲደመር 20 80 ሲደመር 20 100 ሲደመር 20 120 ሲደመር 20 140 ሲደመር 20 160 ማለት ነው። ስለዚህ እዚህ ጋር ስትመለከቱ እዚህ ጋር ቁልፉን እንመለከታለን በደንብ ተማሪዎች እዚህ ጋር በደንብ ተመልከቱልኝ። ቁልፉ ወይም መፍቻው በሰማያዊ ቀለም የቀለመው የሴቶችን ብዛት ነው የሚያሳየው። እንዲሁም ቀይ ከለር የተቀባው ደግሞ ሰማያዊ የወንዶቹን ቀዩ የሴቶቹን። ስለዚህ አንደኛ ክፍል ላይ ከወንድና ከሴት ማይበልጥ ቢባል ወንድ ነው። ለምን? ይሄው መፍቻው ሰማያዊ ከለር ወይም ሰማያዊ ቀለም የተቀባው ወንድ ነው የሚያሳየው፣ ቀዩ ሴት ነው። እንደገና ደግሞ ብዙ ሴት ያለበት የት ነው ቢባል ሶስተኛ ክፍል ነው። ሶስተኛ ክፍል ላይ ሴቶች ብዙ ናቸው፣ ወንዶች ትንሽ ናቸው ማለት ነው። እሺ ብዛታቸው ስንመለከት አንደኛ ክፍል ላይ ወንድ ስንት ነው? ወንድ 140 ነው። እዚህ ጋር ወንድ 140 ናቸው ወንዶቹ። ሴቶቹ ደግሞ 120 ናቸው ማለት ነው። ሴቶቹ 120 ናቸው አንደኛ ክፍል ላይ። በአጠቃላይ የሁለቱ ድምር ስንት ይመጣል ማለት ነው ተማሪዎች? ይሄንን ብንደምረው ስንት ይመጣልናል? 200 ወይም ሲደመር 140 ወንዶች ሲደመር 120 ሴቶች ድምሩ አጠቃላይ ድምሩ ስንት ይመጣል ማለት ነው? 260 ተማሪዎች ናቸው። 260 ተማሪዎች ናቸው። እንግዲህ ይሄ 260 እንዴት ሆነ ብትባሉ እንግዲህ አንደኛ ክፍል ምን አለ? ኤ አለ፣ አንደኛ ክፍል ቢ አለ፣ አንደኛ ክፍል ሲ አለ ማለት ነው። ይሄ ነው እንግዲህ አንደኛ ክፍል ላይ እንግዲህ ኤቢሲ ተብሎ ነው ብዙ ጊዜ ያው የሚከፈለው። ይሄንን ስለምታውቁት ኤቢሲ በአጠቃላይ አንደኛ ክፍል ላይ ያሉት ሴቶቹ እና ወንዶቹ ድምራቸው 260 ነው። ይህ ግራፍ እንግዲህ የሁለተኛ ክፍልም እንደዛው ይቀጥላል፣ የሶስተኛ ክፍልም
የአራተኛ ክፍልን በዚህ መልኩ ይቀጥላል ማለት ነው። ስለዚህ ይህ መረጃ አሁን እንግዲህ የተቀናጀ መረጃ ነው፣ በግራፍ የተቀመጠ መረጃ ነው። ግራፉ ደግሞ በጣም ወሳኝ የሆነ መፍቻ አለው፣ ቁልፍ አለው። ይህንን ቁልፍ በመመልከት መፍቻውን በመመልከት ይህንን ግራፍ አንድ ሰው በቀላሉ ሊረዳ ይችላል። ብዙ መረጃ ሊያገኝ ይችላል ከዚህ ማለት ነው። ብዙ መረጃ ሊያገኝ ይችላል ማለት ነው። ይሄ ነው እንግዲህ ይሄ ነው። ሌላው ማወቅ ያለባችሁ ነገር ተማሪዎች ማወቅ ያለባችሁ ሌላ ትልቁ ነገር እስካሁን ያየናቸው ቁም ግራፎች እንደምትመለከቱት በዚህ መልክ ነው የተቀመጡት። ነገር ግን ቁም ግራፍ ወደ ጎንም ሊሆን ይችላል የሚለውን ነገር ማወቅ መቻል አለባችሁ። እዚህ ጋር እንግዲህ መልመጃ 9.1 አለ። መልመጃ 9.1ን እንግዲህ ተማሪዎች እናንተ ደግሞ ትሰራላችሁ፣ ትለማመዳላችሁ ማለት ነው። ያልተረዳችሁት ነገር ካለ ደግሞ ክፍል ውስጥ መምህራችሁን ጠይቃችሁ መረዳት ትችላላችሁ። እንዲሁም ደግሞ ቪዲዮ እንድሰራላችሁ ከፈለጋችሁ ደግሞ እዚህ ጋር ያልተረዳችሁት ነገር ካለ ርዕስ ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ እኔ ቪዲዮ እሰራለሁ ማለት ነው። እናንተን ለማገዝ እኔ ዝግጁ ነኝ ማለት ነው ተማሪዎች። እንግዲህ ቅድም ያልኳችሁ እንግዲህ እዚህ ጋር ያስቀመጥኩላችሁ እንደምትመለከቱት እዚህ ጋር ቁም ግራፍ ወደ ጎን ሊሆን ይችላል ያልኳችሁ ይሄ ነው። ተመልከቱ ተማሪዎች፣ ቁም ግራፍ በዚህ መልኩ ሊቀመጥ ይችላል ማለት ነው። በዚህ መልኩ ሊቀመጥ ይችላል ማለት ነው። በዚህ መልኩ ሊቀመጥ ይችላል። ኦኬ እንቀጥላለን። እንግዲህ ስንቀጥል እንግዲህ እዚህ ጋር ግራፎች እንግዲህ አሉ። እነዚህ ግራፎችን እንግዲህ መረጃዎችን፣ ምሳሌዎችን ከመጻፋችሁ ላይ ደግሞ በደንብ በማንበብ በደንብ መረዳት ትችላላችሁ። እስቲ ግን እዚች ጋር ትንሽ ነገር ላሳያችሁ ተማሪዎች ተመልከቱ። ምንድነው መሰላችሁ የሚለው ይህን ጥያቄ እስቲ እንመልከት ተማሪዎች። ይህን ጥያቄ እንመልከት። ይህን ጥያቄ ስንመለከት ምን ይላል? መጽሐፍ ማንበብ ፍላጎት ያላቸው 40 ተማሪዎች ጥናት ተደርጎ ተጠንቶ ከታች ባለው ቁም ግራፍ ተገልጿል ይላል። አስቡት ምን እንደሚለው መጽሐፍ የማንበብ ፍላጎት ያላቸው። እንግዲህ ማንበብ ሙሉ ሰው ያደርጋል። ተማሪዎች ደግሞ አንባቢዎች መሆን መቻል አለባቸው ማለት ነው። ስለዚህ መጽሐፍ ማንበብ ፍላጎት ያላቸው ብዛታቸው 40 የሆነ እንግዲህ አሁን ይሄ መረጃ ነው በራሱ። ምን አይነት መረጃ ነው? እንግዲህ ቁጥርን ብዛትን የሚገልጽ መጽሐፍ ማንበብ ፍላጎት ያላቸው ተማሪዎች ስንት ናቸው ቢባል ብዛታቸው 40 ነው። እንግዲህ ይሄ መረጃ ነው። ስለዚህ መረጃ ያየንም ያለነው የመረጃ ስለሆነ ይህ መረጃ ነው። መረጃውን ደግሞ በግራፍ ተሰጥቶናል። ከዚህ ግራፍ ላይ ሊጠየቁ የሚችሉ ጥያቄዎች አሉ። እንግዲህ እነዚህን ጥያቄዎች እንዴት እንሰራቸዋለን፣ ግራፉን እንዴት እንረዳለን የሚለውን ነገር እዚህ ጋር በደንብ አስረዳችኋለሁ። በዚህ መልኩ እንግዲህ ተማሪዎች ጥያቄ ልትጠይቁ ትችላላችሁ ማለት ነው። ስለዚህ መጽሐፍ ማንበብ ፍላጎት ያላቸው 40 ተማሪዎች ጥናት ተደርጎ ተጠንቶ ከታች ባለው ቁም ግራፍ ተገልጾላቸዋል። ይህንን ቁም ግራፍ በማየት ተከታዩ የሚከተሉት ጥያቄዎች መልሱ። ተመልከቱ ተማሪዎች። እዚህ እንግዲህ ይህ ግራፍ አለ። ይህንን ግራፍ መረዳት መቻል አለባችሁ። ይህንን ግራፍ ማንበብ መቻል አለባችሁ። ይህንን ግራፍ ከተረዳችሁ በኋላ ይህንን ግራፍ ማንበብ ከቻላችሁ በኋላ የሚከተሉትን ጥያቄዎች መመለስ ትችላላችሁ። በዚህ መልኩ እንግዲህ ፈተና ልትፈተኑ ትችላላችሁ ተማሪዎች። በትምህርት ቤታችሁ መምህራችሁ እንግዲህ እንደዛ አይነት ጥያቄ ሊጠይቃችሁ ይችላል። ስለዚህ እንደዛ አይነት ጥያቄዎችን ለመመለስ ግራፉን መረዳት ያስፈልጋል። ተመልከቱ ይህንን ግራፍ አሁን እንዴት ጥያቄዎችን መመለስ እንደምትችሉ ግልጽ አደርግላችኋለሁ። በደንብ ተመልከቱ። ለምሳሌ አሁን ይሄ ግራፍ ያው እንደምትመለከቱት በደንብ ግልጽ ተደርጎ አልተቀመጠም። ቋሚ ግራፍ አያሳይም። እንደገና አግዳሚ ተማሪዎች ቋሚ መስመር አያሳይም፣ አግዳሚ መስመር አያሳይም፣ ወይም የፈርጅና ጠፈርጅ ብሎ አላስቀመጠም። ስለዚህ እሱን ግልጽ ላድርግላችሁ። ለምሳሌ በዚህ ጋር እንደምትመለከቱት እንደዚህ ቁልቁል የሚወርድ ቋሚ መስመር አለ። ቋሚ መስመር አለ። ይህ ቋሚ መስመር እንግዲህ የፈርጅ ይባላል። ሌላው በዚህ ጋር ደግሞ እንደዚህ አግድም የሚሳል አግዳሚ መስመር አለ። እንግዲህ ይህ መስመር ቀጥ ያለ መስመር ነው። ያው በእንትን ስለምስለው ነው። ይሄ ደግሞ ጠፈርጅ ተብሎ ይታወቃል። በዚህ መልኩ ነው ግራፍ ሊሰራ የሚችለው። ያው እዚህ ላይ መጽሐፋችሁ ላይ በደንብ ስለማያስቀምጥ ነው። በዚህ መልኩ እናንተ መረዳት መቻል አለባችሁ ማለት ነው። ይህን ካረግን በኋላ እዚህ ጋር እንደምትመለከቱት እንግዲህ የቅድምም እንደገለጽኩላችሁ የፈርጅ ላይ
የሚቀመጠው ወይም ቋሚ መስመር ላይ የሚቀመጠው የመረጃ ብዛት ነው። ጠፈርጅ ላይ ወይም አግዳሚ መስመር ላይ የሚቀመጠው ያው እንደምትመለከቱት የመረጃ አይነት ነው። ምንድነው እዚህ ጋር እንግዲህ ያለው ስትመለከቱ የተማሪዎች ብዛት አለ፣ የመጽሐፎች አይነት አለ። ስለዚህ ይህ መረጃ የሚያሳየው መጽሐፍ የማንበብ ፍላጎት ያላቸው ተማሪዎች ብዛት 40 ናቸው። የመጽሐፎቹ አይነት ደግሞ እነዚህ ናቸው። ስለዚህ ይህንን ስንመለከት አፋን ኦሮሞ መጽሐፍ ማንበብ የሚፈልጉ ተማሪዎች ብዛታቸው 8 እዚህ ጋር አስቀምጠዋለሁ። 8 ናቸው። እንግሊዘኛ ማንበብ መጽሐፍ ማንበብ የሚፈልጉ ተማሪዎች ብዛት 4 ነው። እዚህ ጋር 4ን አስቀምጥላችኋለሁ። ተማሪዎች በደንብ ተከታተሉ። ይህን ግራፍ በዚህ መልኩ ካልተረዳችሁት የሚከተሉትን ጥያቄዎች መመለስ ስለማትችሉ ነው። ሌላው የገዳ መጽሐፍ እንግዲህ አሁን ገዳ መጽሐፍ ገዳ ስርዓት እንግዲህ በኦሮሞ ስርዓት እጅግ በጣም ታዋቂ የሆነ የገዳ ስርዓት አለ። ይህ ገዳ ስርዓት ደግሞ በመጽሐፍ ተዘጋጅቶ አሁን በኦሮምኛ ለተማሪዎች እየተሰጠ ይገኛል ማለት ነው። ይህ ብቻ ሳይሆን በዩኒቨርሲቲም ትምህርቱ እየተሰጠ ይገኛል። ስለዚህ የገዳ መጽሐፍትን ማንበብ የሚፈልጉ ፍላጎታቸው ተማሪዎች 10 ነው ብዛታቸው። ስንት ነው ብዛታቸው? 10 ነው። ይሄ ግራፍ የሚያሳየው እንግዲህ ገዳ መጽሐፍ ማንበብ የሚፈልጉ ተማሪዎች ብዛት 10 እንደሆነ ነው። ሌላው የሂሳብ መጽሐፍ ማንበብ የሚፈልጉ ተማሪዎች ብዛታቸው እዚህ ጋር ስንመለከት 8 ነው። ብዛት 8 ነው። ሌላው የሳይንስ መጽሐፍ ደግሞ ማንበብ የሚፈልጉ ተማሪዎች ብዛት 4 ነው። በዚህ መልኩ ይህንን ግራፍ እንረዳዋለን ማለት ነው። ከዛ በኋላ የሚጠየቁ ጥያቄዎች አሉ። እነዚህን ጥያቄዎች እንግዲህ ለመመለስ መጀመሪያ ግራፉን በዚህ መልኩ መረዳት ያስፈልጋል። የሂሳብ መጽሐፍን ማንበብ የመረጡ ተማሪዎች ብዛት ስንት ነው አለ። አይታችኋል ተማሪዎች ብዛት ስንት ነው? ይህንን ጥያቄ ለመመለስ ግራፉን እንግዲህ መረዳት ያስፈልጋል ያልኳችሁ ለዛ ነው። ስለዚህ የሂሳብ መጽሐፍ ጋር ትመጣላችሁ ማለት ነው። በጣም ቀላል። የሂሳብ መጽሐፍ ጋር ስትመጡ አስቀድማችሁ እናንተ ደግሞ ግራፉን ተረድታችኋል፣ ቁጥሩን ማስቀምጣችኋል። ስለዚህ ብዛታቸው 8 ነው ማለት ነው። ብዛታቸው 8 ነው። እሺ እንቀጥላለን ተማሪዎች እንግዲህ በጣም እየተከታተላችሁኝ እንደሆነ ተስፋ አደርጋለሁ። እንቀጥላለን ማለት ነው። ሌላው ምን አይነት ጥያቄ ነው የተጠየቀው? አፋን ኦሮሞ ማንበብ የመረጡ ተማሪዎች ብዛት ስንት ነው? አፋን ኦሮሞ ጋር ስንሄድ እነዚህም 8 ነው ብዛታቸው 8። በተማሪዎቹ የተመረጡት መጽሐፍት ብዛት ስንት ነው ይላል። አሁን ይሄንን እንግዲህ ለማወቅ ተመልከቱ። እዚህ ጋር አሁን እስከ 12 ስለተቀመጠ ኢንተርቫሉ እዚህ ጋር እንደምትመለከቱት ግራፍ በሁለት ተጨማሪ ይላል። 2 0 2 ሲደመር 2 4 6 8 10 12። ስለዚህ አሁን እዚህ ጋር እንድማውቅ ያለባችሁ ነገር ምንድነው? ይሄንን ግራፍ ስትመለከቱ የተነበቡት መጽሐፍቶች የተመረጡት መጽሐፍት ለንባብ የተመረጡት መጽሐፍት አፋን ኦሮሞ፣ እንግሊዘኛ፣ ገዳ፣ ሂሳብ፣ አካባቢ ሳይንስ ናቸው። ስለዚህ ከነዚህ ውስጥ እንግዲህ እንደዚሁ ለማስረዳት አፋን ኦሮሞ 8 ነው፣ እንግሊዘኛ 4 ተማሪዎች ማንበብ ይፈልጋሉ፣ ገዳ ማንበብ የሚፈልጉ ተማሪዎች ብዛታቸው 10 ነው፣ ሂሳብ ማንበብ የሚፈልጉ ምርጫቸው ሂሳብ የሆነ 8 ነው፣ ሳይንስ አካባቢ ሳይንስ ማንበብ የሚፈልጉ ተማሪዎች ብዛት እንግዲህ 4 ነው። ጥያቄው ምንድነው የሚለው? ይሄ ጥያቄ በጣም አሪፍ ጥያቄ ነው። አመርኋ ላይ የተቀመጠው ጥያቄ በተማሪዎቹ የተመረጡት የመጽሐፍት ብዛት ስንት ነው ይላል። መጽሐፍት ብዛት ስለሆነ መጽሐፍቶችን እንቆጥራለን። አፋን ኦሮሞ፣ እንግሊዘኛ፣ ገዳ፣ ሂሳብ እና ሳይንስ ናቸው መጽሐፍቶች። እነዚህ ናቸው። አሁን መጽሐፍቶቹ ተማሪዎቹ ሊያነቡት የሚፈልጉት እና የተመረጡት መጽሐፍ ብዛት ስንት ነው? እነዚህ ናቸው። መጽሐፍቶችን እንቆጥራለን። 1 2 3 4 5 ናቸው። ስለዚህ በተማሪዎቹ የተመረጡት የመጽሐፍት ብዛት ስንት ናቸው ስለሚል 5 ናቸው ማለት ነው። ከዛ ምንድነው የሚለው? በ8 ተማሪዎች የተነበበው መጽሐፍ የቱ ነው? በ8 ተማሪዎች ያነበቡ መጽሐፍ የቱ ነው? ይሄው ግራፍ ስትመለከቱት አፋን ኦሮሞ 8 ተማሪዎች ናቸው ያነበቡት። እንደገና በ8 ተማሪዎች የተነበበው ሂሳብ ነው። ስለዚህ መልሳችን ምን ይሆናል ማለት ተማሪዎች? አፋን ኦሮሞ መጽሐፍና
ሂሳብ መጽሐፍ ናቸው። አፋን ኦሮሞ መጽሐፍና ሂሳብ መጽሐፍ እንግዲህ በ8 ተማሪዎች የተነበበ መጽሐፍ እነዚህ ሁለቱ መጽሐፍቶች ናቸው። ስለዚህ በዚህ መልኩ ጥያቄዎች መመለስ ትችላላችሁ። ብዙ ተማሪዎች የትኛውን መጽሐፍ ለማንበብ መረጡ ይላል። ብዙ ተማሪዎች የትኛውን መጽሐፍ ለማንበብ መረጡ። እንግዲህ ከዚህ ጋር ስትመለከቱት ለምሳሌ እንግሊዘኛና ሳይንስ ማንበብ የሚመርጡ ተማሪዎች አራት ናቸው። እንዲሁም ደግሞ ሂሳብና አፋን ኦሮሞ ማንበብ የፈለጉ ተማሪዎች 8 ናቸው። ከሁሉ ውስጥም እንግዲህ ከፍተኛውን ቁጥር የያዘው ብዙ እንግዲህ ከፍተኛ ቁጥር የያዘው ማን ነው? ገዳ ነው። ምክንያቱም ገዳ መጽሐፍትን ማንበብ የፈለጉ ተማሪዎች ብዛት 10 ነው። ከሁሉ ውስጥም እንግዲህ ይህ ግራፍ እንደምትመለከቱት ይህ ቋሚ ሬክታንግል ከፍ ያለ ነው። ከሁሉም መረጃው የሚያሳየው ብዙ ተማሪዎች የትኛውን መጽሐፍ አንብበዋል ቢባል ገዳ መጽሐፍትን አንብበዋል ብለን መመለስ እንችላለን ማለት ነው። የመጨረሻው በእኩል ተማሪዎች የተነበቡት መጽሐፍት የትኞቹ ናቸው ይላል። በእኩል ተማሪዎች እንግዲህ በእኩል ተማሪዎች የተነበቡት መጽሐፍቶች ስንመለከት አንደኛ አፋን ኦሮሞ አለ። አፋን ኦሮሞና ሂሳብ በእኩል ተማሪዎች ነው የተነበበው። እንዲሁም ደግሞ እንግሊዘኛና ሳይንስ በእኩል ተማሪዎች ተነበዋል ማለት ነው። ስለዚህ መልሱ ምንድነው የሚሆነው? ከገዳ ውጪ ያሉት መጽሐፍቶች እንዳሉ የተነበቡት በእኩል ተማሪዎች ነው ማለት ነው። ስለዚህ ከዚህ ተማሪዎች የምትረዱት ነገር ቢኖር ምንድነው? ግራፍ ይሰጣችሁና አንድ ተማሪ ይህን ግራፍ ማንበብ ይችላል ወይ? አንብቦ ተረድቶ እንደዚህ አይነት ጥያቄዎችን መመለስ ይችላል ወይ የሚለውን የሚያሳይ ነው ማለት ነው። ለምሳሌ ይሄ ብቻ አይደለም፣ ተጨማሪ ጥያቄ ምን ልጠይቁ ትችላላችሁ መሰላችሁ? የአፋን ኦሮሞና ገዳ መጽሐፍትን ያነበቡ ተማሪ ብዛት ስንት ነው ሊባል ይችላል። ስለዚህ በመደመር እናገኛለን። አፋን ኦሮሞ መጽሐፍት ያነበቡ ተማሪዎች ብዛት 8 ነው። እንዲሁም ደግሞ ገዳ መጽሐፍትን ያነበቡ ተማሪዎች ደግሞ ብዛታቸው 10 ነው። ስለዚህ ይሄንን ስንደምር 18 ተማሪዎች ናቸው አፋን ኦሮሞና ገዳን ያነበቡት ብለን መመለስ እንችላለን። እና ስለዚህ ግራፍን እንግዲህ በቀላሉ በዚህ መልኩ መረዳት ይቻላል ማለት ነው። ቀጣይ የምናየው እንግዲህ አማካኝ ውጤት መፈለግ ነው እና የቃላት ፕሮብሌሞችም አሉ። እንግዲህ ቅድም እንደነገርኳችሁ አማካኝ የምንፈልገው እንግዲህ 2 እና ከ2 በላይ የሆኑ ቁጥሮች ይሰጡናል። እነዛን ቁጥሮች በመደመር ለብዛታቸው ማካፈል ነው ማለት ነው። እዚህ ጋር እንግዲህ የተቀመጡ ምሳሌዎች አሉ፣ ትግበራዎች አሉ፣ የቡድን ስራዎች አሉ። እነዚህን እንግዲህ ለምሳሌ ትግበራ 9.3 አለ። ተማሪዎች እነዚህን እንግዲህ በቡድን በመሆን ክፍል ውስጥ መወያየት ትችላላችሁ። ለምሳሌ መምህር በማይኖርበት ሰዓት ትርፍ ክፍለ ጊዜ ካለ መወያየት ትችላላችሁ ማለት ነው። ይሄን ደግሞ እየተወያያችሁ ያልገባችሁን ነገር ደግሞ መምህራችሁ መጠየቅ ትችላላችሁ። እሺ ትርጓሜ እዚህ ጋር እስቲ አንድ የተቀመጠልን ትርጓሜ አለ። ይሄን ትርጓሜ እስቲ እንመልከት። የመረጃዎች ድምር። አሁን መረጃዎች ይሰጠናል። ስለዚህ እነዛን መረጃዎች እንደምራለን። የመረጃዎች ድምር ለመረጃ ብዛት ስናካፍለው የምናገኘው ድርሻ ይላል። ተካፍሎ ማለት ነው። የምናገኘው ድርሻ ምን ይባላል? አማካኝ። ስለዚህ አማካኝ ማለት መረጃዎች ይሰጡናል። መረጃዎቹ 2 እና ከዛ በላይ ሊሆኑ ይችላሉ። እነዛን መረጃዎች እንደምራለን። ከደመር በኋላ እናካፍላለን። የምናገኘው ድርሻ ነው እንግዲህ አማካኝ የሚባለው። ለምሳሌ ምን ከታች ለተሰጡት ሙሉ ቁጥሮች አማካኝ ፈልግ። ለምሳሌ የ6 የ7 የ8 የ9 እና የ10 አማካኝ ፈልግ። እነዚህ መረጃዎች ስንመለከት እንግዲህ እነዚህ መረጃዎች እንደምራቸዋለን። እንደምርና ለብዛት ስናካፍል የሚመጣልን ውጤት ምን ይባላል? አማካኝ ይባላል። ተመልከቱ። ለምሳሌ እዚህ ጋር 6 ሲደመር 7 ሲደመር 8 ሲደመር 9 ሲደመር 10 ይሆናል ማለት ነው። ከዛ ሲካፈል ከፈለገን እዚህ ጋር ምን ማድረግ እንችላለን? እዚቹ ጋር ቀለል አድርገን ብዛቱ ስንት ነው? 1 2 3 4 5 ነው። ስለዚህ ለ5 እናካፍላለን ማለት ነው። ከዛ ድምራችን ስንመጣለን 40 መጣለን። ይሄንን 40 ደግሞ ለስንት እናካፍላለን ማለት ነው? ለ5 እናካፍላለን። ስለዚህ 40 ለ5 እናካፍል ስንት ይመጣልናል? 8 ይመጣልናል። 8 ምን ይባላል ማለት ነው ተማሪዎች? 8 እንግዲህ አማካኝ የምንለው ይሄ ነው ማለት ነው። ስለዚህ የ6 የ7 የ8 የ9 እና የ10 አማካኝ ስንት ነው ማለት ነው? 8 ነው ማለት ነው። ሌላ እዚህ ጋር አንድ ነገር ልንገራችሁ ተማሪዎች። ለምሳሌ ቁጥሮች ይሰጡናል።
እነዚህ የተሰጡን ቁጥሮች ጎዶሎ ከሆኑ እንዲሁም ቁጥሩ በእኩል እየጨመረ የሚሄድ ከሆነ መካከል ላይ ያለው አማካኝ ነው ማለት ነው። ለምሳሌ 6 7 8 9 10 አለ ብዛታቸው 5 ነው። 5 እንግዲህ ጎዶሎ ቁጥር ናት። ስለዚህ 5 ጎዶሎ ቁጥር ስለሆነች እንደገና ይህ መረጃ ራሱ በእኩል አንዳንድ እየጨመረ ስለሚሄድ መካከል ላይ ያለችው 8 አማካኝ ትሆናለች። ወደ ግራ 2 ሆሄ ያለ ወደ ቀኝም 2 ሆሄ ያለ። ስለዚህ ምንም ሳንደምር ሳናካፍል በዚህ መልኩ ማግኘትም እንችላለን ማለት ነው። ሌላ እዚህ ጋር የሚተቀመጥ አለ። ለምሳሌ 21 30 36 ሰጥቶናል። የዚህ አማካኝ ስንት ነው? ስለዚህ እንደዚህ እንደምራቸዋለን። ከደመርናቸው በኋላ ደምራቸው 87 ይመጣል። 87 ለ3 ስናካፍል 29 ይመጣል። 29 ምንድነው? አማካኝ ነው ማለት ነው። እንግዲህ አማካኝ በዚህ መልኩ ይፈልጋል። ይህንን ደግሞ እናንተ ተማሪዎች እየተለማመዳችሁ እየሰራችሁ እንዲሁም ደግሞ ያልተረዳችሁትን ነገር መምህራችሁን ክፍል ውስጥ መጠየቅ ትችላላችሁ። ወይ ደግሞ በኔ ዩቲዩብ ቻናል ስር በኮሜንት ሴክሽን ላይ አስቀምጡልኝ፣ እኔ እሰራላችኋለሁ ማለት ነው። እኔ እሰራላችኋለሁ። እዚህ ጋር ለምሳሌ አንድ መልመጃ 9.2 ላይ ስትመለከቱ አንድ ጥያቄ አለ። ለምሳሌ በቃላት ፕሮብሌም መልኩ የተቀመጠ ምን ይላል መሰላችሁ? ለአራት ተከታታይ ቀናት ኮቪድ-19 ምርመራ ሆስፒታል የሄዱ ሰዎች የሚያሳይ ዳታ አለ። የመጀመሪያ ቀን ላይ 200 ሰው፣ ሁለተኛ ቀን ላይ 450 ሰው፣ ሶስተኛ ቀን ላይ 1230 እና አራተኛው ቀን ላይ 2344 ሰዎች ለኮቪድ ምርመራ ሄደዋል። እንግዲህ ኮቪድን ታውቃላችሁ ተማሪዎች። ኮቪድ እንግዲህ 2012 አካባቢ ይመስለኛል ባለሳት 2012 13 አካባቢ ይመስለኛል እጅግ በጣም አስከፊ የሆነ በቫይረስ አማካኝነት የሚተላለፍ ከሰዎች ወደ ሰዎች የሚተላለፍ በሽታ ነው። ይህ ኮቪድ እንግዲህ በንክኪ በትንፋሽ የሚተላለፍ ነው። በጣም ከባድ የሚባል በሽታ ነበረ። ብዙ ሰዎችን የፈጀ ትልቅ ቀውስ፣ የኢኮኖሚ ቀውስ እንደ ዓለም ያስከተለ ነው ይሄ በሽታ ኮቪድ-19 የሚባለው ወይም ኮሮና የሚባለው። ስለዚህ በዛ እንግዲህ ስለዛ የሚያወራ ነው። ታዲያኛ ዋና ዓላማችን ምንድነው? ይህንን የቃላት ፕሮብሌም እንዴት ነው መፍታት የምንችለው ነው። ስለዚህ ዋና ዓላማው የተፈለገው በአራቱ ቀናት ውስጥ በአማካኝ ሆስፒታል የሄዱ ሰዎች ብዛት ስንት ነው ጥያቄ። ስለዚህ ምንድነው የምናደርገው? እነዚህን ቁጥሮች እንደምራቸዋለን። እነዚህ ከደመረ በኋላ ብዛታቸው ወይም የቀናቱ ብዛት 4 ነው። ስለዚህ ለ4 ስናካፍል የሚመጣልን ውጤት አለ ማለት ነው። ይሄንን ደግሞ ተማሪዎች እንድትሰሩ ለእናንተ የቤት ስራ ይሆናችሁ ማለት ነው። እሺ ሌላው ደግሞ እዚህ ጋር ምን አለ መሰላችሁ? ሀዊ በ4 ይላል። እዚህ ጋር መጽሐፉ ስህተት ነው። በ5 መሆን አለበት። ምክንያቱም ሰንጠረዡን ብትመለከቱት 5 የትምህርት አይነት ነው ያለው። ሀዊ በ5 የትምህርት አይነት ከመቶ ውስጥ ያገኘችውን ውጤት በሚቀጥለው ሰንጠረዥ ተመልክቷል። ስለዚህ ይህ ሰንጠረዥ ተሰጥቷቸዋል ተማሪዎች። ይህንን ሰንጠረዥ በመመልከት ቀጥሎ የሚጠየቁትን ጥያቄዎች መመለስ መቻል አለባቸው። እንግዲህ ቅድም እንዳየነው ተማሪዎች ግራፍ ይሰጣቸዋል። ከዛ ከግራፉ ቀጥሎ የሚጠየቁ ጥያቄዎች አሉ። እነዛ ጥያቄዎች ትመልሳላችሁ። እስቲ ለማንኛውም መልመጃም ስትሰሩ የቤት ስራ መምህራችሁ ሊሰጣችሁ ስለሚችል ይሄን ስትሰሩ ሊያገዛችሁ ስለሚችል እስቲ ይሄንን የአራተኛው ጥያቄ ልስራላችሁና ወደዚህ እመጣለሁ። ለምሳሌ ይሄንን አማካይ ለመፈለግ ቁጥሮችን እንደምራለን። እስቲ እንደምራቸው 200 ሲደመር 450 ሲደመር 1230 ሲደመር 2344 ነው። ይሄን ስናይ ድምሩ ስንት ነው የሚመጣው ተማሪዎች? 4224 ይመጣል። የዚህ ድምር ማለት የአራቱ ቀናት የኮቪድ ምርመራ ሊያደርጉ ሆስፒታል የሄዱ ሰዎች ብዛት 4224 ነው። ይህንን ደግሞ ለ4 እናካፍለዋለን። ምክንያቱም አንደኛ የመረጃው ብዛት ራሱ 4 ነው። ስለዚህ ለ4 እናካፍለዋለን። ይህንን ለ4 ስናካፍለው የሚመጣልን ውጤት ወይም ድርሻ 1056 ነው ማለት 1056
56 ይሄ ድርሻ ነው ይህ እንግዲህ ድርሻ ነው ምን የሚባለው አማካኝ የሚባለው ስለዚህ የዚህ የቃላት ፕሮብሌም አማካኙ ስንት ነው ብትባሉ በአራቱ ቀናት ሆስፒታል ሄደው የኮቪድ ምርመራ ያደረጉ ሰዎች አማካኝ ውጤት ስንት ነው ብትባሉ 1056 ሰዎች ናቸው ማለት ነው በአማካኝ ይሄ ነው ሌላው ደግሞ እዚህ ጋር እንደምንመለከተው ሀዊ በአምስት የትምህርት አይነት ከመቶ ያገኘችው ውጤት አለ ይህም አፋን ኦሮሞ 90 አግኝታለች እንግሊዘኛ 80 ሂሳብ 84 አካባቢ ሳይንስ 95 ገዳ 90 እንግዲህ በአዲሱ መጽሐፋችሁ ላይ ይህንን መረጃ ካስቀመጠ በኋላ ጥያቄ አላስቀመጠም ስለዚህ ጥያቄው እንግዲህ ስላላስቀመጠ እስቲ ቀለል ያሉ ጥያቄዎች ላስቀምጥ ለምሳሌ የአፋን ኦሮሞና እንግሊዘኛ አማካኝ ልትባሉ ትችላላችሁ የአፋን ኦሮሞ ትምህርት ውጤቷና የአፋን ኦሮሞ እና እንግሊዘኛ አንድ ምሳሌ ከሰራው ይበቃችኋል ለምን ወደሚቀጥለው ሜል ስላለብኝ ሰዓቴን በአግባቡ መጠቀም ስላለብኝ የአፋን ኦሮሞና እንግሊዘኛ አማካኝ ውጤት ስንት ነው አማካኝ ውጤት ስንት ነው ተብሎ ሊጠየቅ ይችላል እዚህ ጋር መለመጃዎቹ ላይ ምንም ጥያቄ ስላልጠየቀ ነው አማካኝ ስንት ነው ተብሎ ሊቀመጥ ይችላል ተማሪዎች እንግዲህ ይሄንን እንዴት ነው የምትሰሩት የሚለውን ነገር እንመልከት እዚህ ጋር ምንድነው የምታደርጉት የአፋን ኦሮሞና እንግሊዘኛ አማካኝ ልትባሉ ትችላላችሁ የሂሳብ የአካባቢ ሳይንስ እና የገዳ ትምህርት ከመቶ ያመጣችው ውጤት አማካኝ ልትባሉ ትችላላችሁ ወይም ደግሞ የሁሉም ልትባሉ ትችላላችሁ ስለዚህ የአፋን ኦሮሞና እንግሊዘኛ ስለተጠየቁኝ አፋን ኦሮሞና እንግሊዘኛ ውጤቷ ይሄ ነው የሚያሳየው አፋን ኦሮሞ ከመቶ 90 አላት እንግሊዘኛ ደግሞ ከመቶ 80 አላት ስለዚህ የሁለቱን ቁጥሮች አማካኝ ነው የምንፈልገው የሁለቱን ቁጥሮች አማካኝ ስንፈልግ ምንድነው የምናደርገው ሁለቱን ቁጥሮች ደምረን ለብዛታቸው ለሁለት እናካፍላለን እስቲ እንስራ ተማሪዎች አፋን ኦሮሞ 90 ነው ያመጣችው ሲደመር እንግሊዘኛ 80 ነው ያመጣችው ድምሩ 170 ይመጣል ድምሩ 170 ይሆናል ማለት ነው ይሄን ደግሞ ለስንት ነው የምናካፍለው ለሁለት ነው የምናካፍለው ለምን ብዛቱ 2 ስለሆነ 170 እንግዲህ ለሁለት ስናካፍለው ስንት ይመጣል ማለት ነው 85 ይመጣል ማለት 85 ስለዚህ ምን ማለት ነው የሃዊ የእንግሊዘኛና የአፋን ኦሮሞ አማካኝ ውጤት 85 ነው ሌሎቹንም በዚህ መልኩ እንግዲህ መስራት ይቻላል ማለት ነው እንግዲህ ይሄን ይመስላል ለዛሬ ያስኩላችሁ የአራተኛ ክፍል ምዕራፍ 9 የመረጃ አያያዝ የሚለው ይሄንን ይመስላል በዚሁ የዛሬውን ትምህርት አጠናቅቃለሁ በቀጣይ ቪዲዮ ደግሞ ምዕራፍ 10 የኢትዮጵያ የጊዜ መስፈሪያዎች የሚለውን እንመለከታለን የኢትዮጵያ ጊዜ መስፈሪያዎችን እንግዲህ ስንመለከት በአጠቃላይ ቀጣይ ምዕራፍ 10 ላይ የምትማሯቸው ትምህርቶችን በዚህ መልኩ ባጭሩ በዚህ መልኩ ለማሳየት ተመክቷል ለምሳሌ እዚህ ጋር አሁን ሰዓት አለ ይሄ ሰዓት ነው ይሄንን ሰዓት እንዴት መቁጠር እንደምንችል አቆጣጠሩ እዚህ ውስጥ እንግዲህ ለምሳሌ እቺ ስትመለከታት ሴኮንድ ቆጣሪ ናት ይህ ደቂቃ ቆጣሪ ነው ይህ ሰዓት ቆጣሪ ነው ይህ ደግሞ ለምሳሌ ከ12 ወይም ደግሞ ከ12 ድረስ ተከፍሏል 12 ብሎ 1 2 3 4 እያለ እስከ ይሄ ተቀምጧል እንዴት እንደምንቆጥር ለምሳሌ ደቂቃ ቆጣሪው 5 ላይ አንድ ላይ ሲያመለክት 5 ደቂቃ እንደሆነ ደቂቃው ቆጣሪው ደግሞ 6 ላይ ቢያመለክት ተኩል ወይም 30 ደቂቃ እንደሆነ 9 ላይ ቢያመለክት 45 ደቂቃ እንደሆነ ወይም ሩብ ጉዳይ እንደሆነ ይሄ በቀጣይ በደንብ እናያለን በሰፊው ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ